እንኳን ለበዓለ ጰራቅሊጦስ እንደዚሁም ለበዓለ ዕርገት በሰላም አደረሳችሁ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማያት ያረገበትን የዕርገቱን በዓል ቤተክርስቲያናችን በታላቅ ክብር ታከብራለች። ሐዋርያት አንጋጠው ጌታ ሲያርግ እያዩ የነበረበትን መላእክት በዝማሬ ክርስቶስን የተቀበሉበትን በዓለ ዕርገት እናከብራለን። ከዛ ደግሞ በማስከተል ከ10 ቀናት በኋላ መንፈስ ቅዱስ የወረደበት ቅድስት ቤተክርስቲያን የተወለደችበትን የሐዲስ ኪዳኑን ደብረ ሲና ማለት ነው። እንግዲህ እስራኤል ከግብፅ ባርነት በወጡ በ50ኛው ቀን 10ቱ ትእዛዛት በድንጋይ ጽላት ላይ ተጽፎ ተሰጥቷቸው ነበር። በሐዲስ ኪዳን ደግሞ ከክርስቶስ ትንሣኤ በኋላ በ50ኛው ቀን በልባችን ጽላት ላይ ቃሉን የጻፈበት መንፈስ ቅዱስ የተገለጠበት ዕለት ነው። በዛኛው ዕለት ሙሴ 3000 ሰዎች እንዲሞቱ አድርጎ ነበረ። ጣዖት ያስመለኩ ሰዎች በመቅሰፍት ሞተው ነበረ። በዚህኛው በዓለ ጰራቅሊጦስ ግን በመሞት ፈንታ 3000 ሰዎች በቅዱስ ጴጥሮስ ስብከት ያመኑበት በዓል ነውና ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። በዓለ ጰራቅሊጦስን በዓለ ዕርገትን እንግዲህ ተገኝተን አላከበርንም። ሁላችን እያየን የምናከብረውን በዓል ግን በጉጉት እየጠበቅን ነው። እሱም የጌታችን ምጽአት ነው። ክርስቶስ ከሞት ሲነሳ ያዩት በጣም ጥቂት ሰዎች ነበሩ። ሲያርግም ያዩት ሐዋርያት ናቸው። እንዲያዩ እንደዚህ ሆነ ብለን የምናከብረው ሁላችን እያየነው የምናከብረው በዓል ግን ከፊታችን አለ። እሱም የጌታችን የክርስቶስ መምጣት ነው ወይም ዕለተ ምጽአቱ ነው። በዛን ጊዜ ሁላችን ከሞት ተነስተን ሐዋርያት አዩት ያልነውን አምላክ የምናይበት ቀን ነው ማለት ነው እና የመጨረሻው በዓል እሱ ነው። ያንን እንግዲህ እግዚአብሔር በደስታ በፍስሐ ቆመን ለማየት ለመዘመር ከኔ ሂዱ ሳይሆን ወደ እኔ ኑ የሚለውን ቃል ሰምተን የምናከብረው ያድርገን።